ወይም ወይራ ዘይት ይባላል። ሰላጣ ልንሰራበት ማለት ነው። እዚህ ጋር ደግሞ ማጊ ሰልሳ ጨምረንበታል በትንሹ ሳይበዛበት። ከዛ ይሄን ካረግን በኋላ ትንሽ እና እዚህ ካረግን በኋላ እዚህ ጋር አንድ ፍሬ ነጭ ሽንኩርት አንድ ፍሬ አድርገንበት የማይፈልግ ሰው ስለሚኖር ከዛ ደግሞ ነጭ ሽንኩርት ከጨመርንበት በኋላ ቁንዶ በርበሬ ወይም ፍልፍል አስወድ ይባላል። ከዛ ይሄንን እንደዚህ እናማስለዋለን ማለት ነው። አንድ ማንኪያ እንደምታዩት አንድ ማንኪያ ትልቁ አንድ ማንኪያ ሮማን አሲር ነው ማለት ነው። ሮማን አሲር አንድ ማንኪያ እንጨምራለን። ከዛም እናማስለዋለን። ከዛ በመጨረሻ ላይ ደግሞ ሎሚ ጨምረን እናነሳዋለን ማለት ነው። ሎሚ ፍሬሽ አሲሩን ካለ ከሌለ አንዱን መጠቀም ነው። ሎሚ ይሄንን እንጨምርበታለን። እኔ የጨመርኩት ይሄኛው ማለት ነው። እንደምታዩት ይሄኛው ከዛ ትንሽ ጨው ይበቃዋል። እናነሳዋለን። እንደምታዩት እዚህ ጋር ለሰላጣው ያዘጋጀሁት ነገር ቢኖር ሮብ ይሄኔ አምጪው ሮብ 100 ግራም 100 ግማሽ ማለት አይዋ ካረግን በኋላ ፍልፍል አስወድ ጨው ይሄንያ አታብዙበት በትንሹ አንድ ማንኪያ ይሆን ካልኩ መቼ እንደሚሰራ ላይ ነው። ከዛ ይሄን እንደዚህ ከሰራን በኋላ ለሰላጣ ያዘጋጀናቸው ነገሮች ይጅንጃል ጠብሰናል፣ ድንች ጠብሰናል፣ በግደምስና ከዝበራ ቆርጠን አስቀምጠናል። የምታዩት መጀመሪያ የምንከተው ድንች ከዛ በኋላ ወደ ዳሩ ውስጥ እንትን እንከታለን በጅንጃኑ ከዛ በኋላ እዚህ ጋር ያዘራነው ሮብ አለ ነው እንትኑና መጀመሪያ በሮማን ያረግነው በሮማንና በዘይት የሚጠበስ ነው። በግደምስና ከዝበራ ከዛ ትንሽ ደስ ሊል ባይኑ ትንሽ እንደዚህ ይደረጋል። በዚህ መልክ